ዓለምን ሊያቃጥል የሚችለው የኢራን ማስጠንቀቂያ እና የትራምፕ ምላሽ ዓለም አቀፍ የነዳጅ ገበያው ብቻ ሳይሆን መላው የመካከለኛ ምስራቅ ቀጠና በእሳት ሊያጋይ የሚችል አዲስ ማስጠንቀቂያ ከቴሄራን ተሰምቷል። የእኛ መሰረተ ልማት ከተነካ ሁላችሁም ንብረታችሁን አመድ ይሆናል። ይህ የኢራን ባለስልጣናት ለዓለም ያስተላለፉት አስደንጋጭ መልእክት ነው። በሌላ በኩል ዶናልድ ትራምፕ ይህንን ውጥረት የአሜሪካ ትርፍ ነው እያሉ ይገኛሉ። በዛሬ ቪዲዮአችን ኢራን የእሳት ዛቻና የእስራኤል ልቅድ እናም የትራምፕን አቋም በዝርዝር እንመለከታለን። ከቻናላችን ጋር አብራችሁን ቆዩ። የፈረንሳዩ የዜና አቅርቦት ኤኤፍፒ ጨምሮ ታላላቅ የዜና አውታር እንደዘገቡት ከሆነ ኢራን እጅግ ከባድ የሆነ ማስጠንቀቂያ ሰጥታለች። ማስጠንቀቂያውም እንዲህ ይላል። የኢራን የነዳጅ እና የጋዝ መሰረተ ልማቶች ላይ ጥቃት የሚደርስ ከሆነ ምላሹ ኢራን ላይ ብቻ አይቀር፣ በመላው የመካከለኛው ምስራቅ ያሉ የነዳጅ ሀብቶችን በእሳት አጋየዋለሁ ብላለች። ይህ ማለት ምን ማለት ነው? ኢራን ጥቃት ቢሰነዘርባት በሳውዲ አረቢያ፣ የተባበሩት አረብ ሀገራት እና ሌሎችም የባህረ ሰላጤ ሀገራት ላይ የሚገኘውን የነዳጅ ማውጫ ኢላማ እንደምታደርግ ፍንጭ ሰጥቷል። ይህም የዓለምን ኢኮኖሚ ከቁጥጥር ውጪ ሊያደርገው ይችላል። ይህ ኢራን ጠንካራ ዛቻ የመጣው ዝም ብሎ አይደለም። እስራኤል በቅርቡ ኢራን ላይ ለሰነዘረችው ጥቃት ምላሽ ለመስጠት የነዳጅ ማጣሪያዎችና የጋዝ ተቋማት ላይ ኢላማ በማድረግ እያቀደች ነው ሲሉ የተለያዩ መረጃ በስፋት መውጣታቸውን ተከትሎ ነው። የኢራን የኢኮኖሚ ጀርባ አጥንት የሆነው ነዳጅ ከተመታ የቀጠናው ሀብት አብሮ እንደሚወድም በታወቀ ወቅት ነው። በዚህ ውጥረት መሃል የአሜሪካው ፕሬዝዳንት የሆኑት ዶናልድ ትራምፕ የሰጡት አስተያየት ብዙዎቹን አስገርሟል። ትራምፕ 2 ነጥቦችን አንስተዋል። አንደኛ፣ የነዳጅ ዋጋ መናሩ አሜሪካ አትራፊ ያደርጋታል ብለዋል። አሜሪካ ከሁሉም ወቅት በዓለም ላይ ትልቋ የነዳጅ አቅራቢ መሆኗ የዋጋ መጨመር ወደ ሀገራ ብዙ ገንዘቦችን እንደሚያመጣላቸው ገልጸዋል። ትራምፕ ሁለተኛውን እንደዚህ ብለው ተናግረዋል። የኔ ትልቁ ቁልፍ ጉዳይ ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ማድረግ ነው ብለዋል። ኢራን የኒውክሌር መሳሪያ ከታጠቀች ዓለም እንደምታጠፋ ተናግረዋል። የኢራን ዛቻ ቀድሞውንም በጦርነት ምክንያት እየናረ የመጣውን የነዳጅ ዋጋ ይበልጥ እንዲንር ማድረጉ ነው። የሆርሙዝ ሰርጥ ቢዘጋ፣ የነዳጅ ተቋማት በእሳት ቢጋዩ የዓለም ከዚህ ቀደም አይታው የማታውቅ የኢኮኖሚ ቀውስ ውስጥ ልትገባ ትችላለች። በመካከለኛው ምስራቅ በአሁን ወቅት የሚፈነዳው ባሩድ ላይ ተቀምጧል። የኢራን ዛቻ ወደ ተግባር ይለወጣል። የእስራኤልስ የነዳጅ ማጣሪያዎች ላይ ኢራን ላይ የሚገኙትን የነዳጅ ማጣሪያዎችን ትመታ ይሁን? እናንተስ ምን ታስባላችሁ? የነዳጅ ዋጋ መናር በእውነት አሜሪካን ይጠቅማታል? የመላው ዓለም ለከፋ ቀውስስ ይዳርጋል? ኮሜንት ላይ ምላሻችሁን አስቀምጡ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን። እናመሰግናለን።